ሰላም ጤና ይስጥልን ውድ የኢትዮ ወርልድ ኒውስ ቤተሰቦች የዕለተ ሐሙስ ማለዳ ጥር 28 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን እናስደምጣችሁ ይሆናል። በአማራ ክልል ትምህርት ቤቶች በጦርነት ምክንያት በተዘጉባቸው አካባቢዎች ያለ ዕድሜና የግዳጅ ጋብቻዎች በሴቶች ላይ እንደሚፈጸሙ ተገለጸ። በፌደራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተግባበር የሚከታተለው የባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታወቀ። በዓለም ዙሪያ ከሚከሰቱት የካንሰር ህመሞች መካከል 40 በመቶ የሚሆኑት አስቀድሞ በመከላከል ሊቀንሱ እንደሚችሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገለጹ። የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ግልጽ ፍቃድ የሚንቀሳቀሱም ሆነ የማይንቀሳቀሱ ንብረቶቻቸውን እንዳያስተላልፉ፣ እንዳያስወግዱ ወይንም እንዳይሸጡ ተከለከለ። እስከ ፍጻሜው ቆዩ። ትኩስ መረጃዎችን አድምጡ እያልን እየጋበዝን ታማኝና አሁናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። አሁን በቀጥታ ለሰዓቱ ወደ ያዝናቸው ዝርዝር መረጃዎች አሻገርናችሁ። አብራችሁን ቆዩ። በፌደራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተግባበር የሚከታተለው የባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታወቀ። የባለሙያዎቹ ቡድን የስምምነት አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋልም ብሏል። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ 2015 ዓ.ም ላይ ነበር። በዚህ ተልዕኮ ስር የተካተቱ ከኢትዮጵያ፣ ከኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎችን መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶች ዳግም መጀመር፣ የሰብአዊ እርዳታ አቅርቦቶችን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅ የተመለከቱት ጉዳዮችንም ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና የጸጥታ ቢሮ ትላንትና በአሰራጨው መረጃ አመልክቷል። የባለሙያዎቹ ቡድን ከእረፍት በኋላ በትላንትና ዕለት ወደ ስምሪት መመለሱን ቢሮ በፎቶዎች አስደግፎ አስታውቋል። በዓለም ዙሪያ ከሚከሰቱት የካንሰር ህመሞች መካከል 40 በመቶ የሚሆኑት አስቀድሞ በመከላከል ሊቀንሱ እንደሚችሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገለጹ። ዶክተር ቴዎድሮስ አዲሱን የዓለም ጤና ድርጅት ጥናት ዋቢ በማድረግ እንደገለጹት ለካንሰር መከሰት ዋነኛ መንስኤ ከሆኑት መካከል ትንባሆ 15 በመቶ ለሚሆኑት አዳዲስ የካንሰር ታካሚዎች መንስኤው ነው። ኢንፌክሽኖቹ ደግሞ 10 በመቶ የሚሆነውን ድርሻ ይይዛሉ። አልኮል 3 በመቶ ለሚሆኑት የካንሰር ጉዳዮች ተጠቃሽ ምክንያት ነው። ጥናቱ ለመጀመሪያ ጊዜ 9 ለካንሰር መንስኤ የሚሆኑ ኢንፌክሽኖችን ጨምሮ በአጠቃላይ 30 ሊከላከሏቸው የሚችሉ መንስኤዎችን መርምሯል። ከነዚህ ውስጥ መካከል ከመጠን ያለፈ የሰውነት ክብደት፣ የአካል ብቃት እንቅስቃሴ አለማድረግ፣ የአየር ብክለትና አልትራቫዮሌት ጨረር በዋነኝነት ተጠቅሰዋል። ዋና ዳይሬክተሩ በዘርፉ ያለውን ከፍተኛ የፍትሃዊነት መጓደል አንስተዋል። ለጥቂት ባለጸጋና እድለኛ ወገኖች በሽታው አስቀድሞ መለየትና ዘመናዊ የሕክምና ቴክኖሎጂዎችን መጠቀም መቻሉ የመዳን እድላቸውን ከ70 በመቶ በላይ ቢያሳድገውም ለብዙሃኑ የዓለም ሕዝብ ግን ካንሰር አሁንም እንደ ሞት ፍርድ የሚቆጠር መሆኑን ገልጸዋል። ይህ ችግር በከፍተኛ ኢኮኖሚ ውድበትና የገንዘብ እጥረት ጋር ተዳምሮ ቤተሰቦችን ለስቃይ እየዳረገም ይገኛል። የዓለም የጤና ድርጅት ከሀገራት መንግስታት ጋር በመተባበር ዜጎችንና ቤተሰቦችን ሊታደጉ የሚችሉ ፖሊሲዎች እንዲቀርጹና የሕክምና መሳሪያዎች እንዲሁም መድኃኒቶች በፍትሃዊነት እንዲሰራጩ እየሰራ መሆኑን ዶክተር ቴዎድሮስ አክለው ገልጸዋል። የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ግልጽ ፍቃድ የሚንቀሳቀሱም ሆነ የማይንቀሳቀሱ ንብረቶቻቸውን እንዳያስተላልፉ፣ እንዳያስወግዱ ወይንም እንዳይሸጡ ተከለከለ። ክልከላውን የጣለው የሲቪል ማህበረሰብ ድርጅቶች ባለስልጣን ትዕዛዙን ተላልፎ በሚንቀሳቀሱ ድርጅቶች ላይ ተገቢውን እርምጃ እንደሚወስድ ማስጠንቀቋል። ባለስልጣኑ ማስጠንቀቂያውን የሰጠው ከትላንትና በስቲያ ማክሰኞ ጥር 26 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባወጣው ጥብቅ ማሳሰቢያ ላይ ነው።
በ2011 ዓ.ም በተሻሻለው የሲቪል ማህበረሰብ ድርጅቶች አዋጅ ድርጅቶች ከየትኛውም ህጋዊ ምንጭ ሀብትና ንብረትን በማሰባሰብ በህጋዊና ሞራላዊ ዓላማዎች ላይ ተሰማርተው መስራት እንደማይችሉ ይደነግጋል። የሲቪል ማህበረሰብ ድርጅቶች በተመዘገቡበት ዓላማ መሰረት ስራቸውን ማከናወናቸውን የመቆጣጠር ኃላፊነት በአዋጅ የተሰጠው ባለስልጣኑ በህዝብ ስም የሚሰበሰቡ ሀብትና ንብረቶችን ለህዝብ ጥቅም መዋላቸውን የመከታተል ኃላፊነትም ተጥሎበታል። ባለስልጣኑ ሁኔታዎችን በማጥናትና ተጽዕኖቻቸውን በመተንተን ለድርጅቶቹ ድጋፍና ቁጥጥርም ያደርጋል። እነዚህን ኃላፊነቶች መሰረት በማድረግ የሲቪል ማህበረሰብ ድርጅቶች ንብረት የማጣራትና የመመዝገብ ስራ እያከናወነ መሆኑን መስሪያ ቤቱ ገልጿል። ባለስልጣኑ በስም የዘረዘራቸው የሲቪል ማህበረሰብ ድርጅቶች ሀብታቸውን እንዲያስመዘግቡ ጥሪ ያደረገው ባለፈው ጥቅምትና ታህሳስ ወራት ነበር። በአማራ ክልል ትምህርት ቤቶች በጦርነት ምክንያት በተዘጉባቸው አካባቢዎች ያለ እድሜና የግዳጅ ጋብቻዎች በሴቶች ላይ እንደሚፈጸም ተገለጸ። በአማራ ክልል ሴቶች ህጻናትና ወጣቶች ቢሮ የህጻናት መብትና ደህንነት ማስከበር ዳይሬክተር በበኩሉ ከባለፈው ዓመት ጋር ሲነጻጸር 24 ህጻናት ያለ እድሜ ጋብቻ እንደተፈጸመባቸው መረጃ እንደደረሰው ገልጿል። መረጃውን ግን ሙሉ ነው ማለት አይቻልም ሲልም አክሏል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተካሄደ በሚገኘው ጦርነት ለወትሮ የክልሉ የዘመናት ፈተና የሆነው ያለ እድሜ ጋብቻ በስፋት እየተፈጸመ መሆኑን ዶቼ ቬለ ያነጋግራቸው የማህበረሰብ ክፍሎችና የትምህርት ኃላፊዎች ገልጸዋል። በምስራቅ ጎጃም ዞን ነዋሪ የሆኑት አስተያየት ሰጪ ባለፉት 2 ዓመታት ያለ እድሜ ጋብቻ በገጠር በስፋት እየተፈጸመ ነው ያሉ ሲሆን ኢትዮጵያ ውስጥ የማህበረሰብ የቆየ ልማድና በጦርነቱ ምክንያት የትምህርት ቤት መዘጋት ምክንያት ናቸው ይላሉ። በሰሜን ወሎ ዞን ገንዳ ወረዳ ነዋሪ የሆኑት አስተያየት ሰጪም በመንግስትና በፋኖ ኃይሎች መካከል እየተካሄደ በሚገኘው ጦርነት ቤተሰብ ልጆቹን ወደ ትምህርት ቤት እያላከ ባለመሆኑ በአፍላ ዕድሜያቸው በትዳር ማጣመር እየተለመደ ነው ሲሉ ይናገራሉ። ከመንግስትና ፋኖ ያለው ትግል ያላግባብ እየተተኮሰ ስለሆነም በዚያ ወላጆች ትምህርት ያቆሙትን ያለ እድሜ ጋብቻም አለ። አሁን ማህበረሰቡ እናቶች ቀርተው አባቶችም ወደ መዳር ፊታቸውን አዝረዋል ብለዋል። ከፍተኛ የሆነ ያለ እድሜ ጋብቻ የሚፈጸምበት በደቡብ ወሎ ዞን ከላላ ወረዳ ትምህርት ጽህፈት ቤት ኃላፊ የሆኑት አቶ ሁሴን ኢማም ወቅታዊ ሁኔታ ያለ እድሜ ጋብቻን በተመለከተ መረጃ ለማግኘት አስቸጋሪ አድርጎታል። መምህራንም ተማሪዎችን ያለ እድሜያቸው ሲዳሩ ለምን ብለው እንዳይጠይቁ ለህይወታቸው ዋስትና የላቸውም ብለዋል። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ ያለ እድሜ ጋብቻ በትምህርት ሂደቱ ላይ ሰፊ ችግር አምጥቷል ይላሉ። በተለይም በከላላ፣ ወግዲ፣ ቦረና፣ ዳለንታ ሌሎችም ወረዳዎች ችግሩ በስፋት አለ ይላሉ። በባለፈው ዓመት ከነበረው ያለ እድሜ ጋብቻ ሪፖርት ባለፉት 6 ወራት የቀረበው 24 ህጻናት ተዳሩ የሚለው መረጃ በቁጥር ደረጃ አነስተኛ ቢሆንም መረጃው ትክክለኛ አልሆነ ማለት ግን ቀሪ ነገሮች አሉ የሚሉት የአማራ ክልል ሴቶች ህጻናት ቢሮ የህጻናት መብትና ደህንነት ማስከበር ዳይሬክተር አቶ አሻግሬ ዘውዱ ናቸው። በጣም አነስተኛ ቁጥር ነው የሚያሳየው። በ6 ወራት ውስጥ ወደ 24 የሚሆኑ ህጻናት ነው ጋብቻ ተፈጽሞ ተብሎ ሪፖርት የቀረበው። ነገር ግን ይህ ቁጥር ትክክል ነው ወይንም ሁሉም በዛ ልክ ተረድቶት ሪፖርት ልኳል የሚለውን ስታየው አነስተኛ ነው የሚቀሩ አሉ ሲሉም ተናግረዋል። ያለ እድሜ ጋብቻ በሚፈጽሙ ወላጆች የሀገር ሽማግሌዎች ላይ ጠንካራ ያለ የህግ እርምጃ ከፍትህ አካላት ጋር በመተባበር እየተወሰደ ነው የሚሉት አቶ አሻግሬ አንዳንዴ ግን በህፃናት ላይ ጠለፋን ጨምሮ ሌሎች ጥቃቶችን የሚያደርሱ አጥፊዎች የማይያዙበት ሁኔታም አለ ብለዋል።